ከነዚህ ሁለት ልጆች ከጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? ምዕመናን አይሰማም። ቤት ውስጥ ያለው ነው አይደል? ያኛውማ ልጅ ተብዬ ልጠራ ምን አይለኝም። ይሄኛው ግን ከፍ ዝቅ አረገው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ራቅ ያሉት ሰዎች ሲፈሩ ሲንቀጠቀጡ፣ ቀረብ ያልነው ሰዎች የማትደፈር አንተን ይሁዳ ደፈረ ይላል። እንዳፈራለን። ደግሞ ይህን ስናገር እዚህ መሃል ብዙም ቤተ ክርስቲያን የማይመጣ ወጣት አለ እኮ። እኔም ለዚህ ብዬ እኮ ነው ቀረብ ቀረብ ማለት ነው እንዳትሉ። አንዳንድ ሰው መርጦ ይሰማል ከትምህርቱ ውስጥ። እኔ አላልኩ አትቅረቡ አላልኩ። ቀረብ ማለት መጥፎ ሆኖ አይደለም፣ መራቅም ጥሩ ሆኖ አይደለም። ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱ የሚቀድም አልነበረ። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴ ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባ ከወጣቶቹ ወታደሮች ጋር ሊዋጋ ውጊያ ጀመረ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምንም ቆረጠው፣ ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም፣ አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን እንደው የኛን እንደው ጆሮ ጴጥሮስ መጥቶ በገነጠለው። ቅዳሴያችን ሚላን አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን፣ ይስጠን ለሁላችን። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ ቀረብ አትበይ፣ ጥሩ አይደለም ይመክራሉ። ልጆቻቸውን ቁጭ አድርገው እንደ ደህና ነገር ነው። አንቺ ቀረብ ቀረብ አትበል የሚሉ አሉ። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዲህ አንተ ከሱ ጋር አልነበርክ እንዴ አሉት። አንተ ከሱ ጋር አልነበርክ? ኧረ የምትሉትን ሰውየውን አላውቀውም ማለት። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። አላውቀውም ማለት። ሶስተኛ ጊዜ ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየሁም እንዴ? ነገሩ አላማረው። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው በዓይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለበዓል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቅ ቁጭ ትላለህ። ቁጭ የምትለው ከሚያምኑም ከማያምኑም ሰዎች ጋር ነው። በጥያቄ አጣድፏል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለህ፣ እንዲህ የለ እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል፣ ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው።
በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ብሎ ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን፣ የሰማነውን በልቡናችን ጽላት ይጻፍልን።